የቤተክርስቲያናችን ታሪክ አንጢላሪዮስ ተብሎ የሚጠራ ሰው በዚህ በጎ ስራ ይታወቃል። በራእይ የተመለከተው በህልሙ የተመለከተው አንድ ነገር ነበረ። ለአንድ ነዳይ ድንጋይ ዳቦ እንዲበላ ይወረውርለታል። የደረቀ ዳቦ ተጸይፎ ነዳዩን የመመጽወት ያህል ሳይሆን ፍጹም የደረቀ ዳቦ ይወረውርለታል እስኪደማ እስኪፈነክተው ድረስ። በህልሙ ግን መላእክተ ጽልመት መጥተው አስጨንቀው ነፍሱን ወደ ሲኦል ሲወስዷት በዚህን ሰዓት ያ የደሃው የተመጸወተው ሰው ነፍስ ይህ እኮ የአንጢላሪዮስ ነፍስ መኮነን አይገባውም ለኔ የደረቀ ዳቦም ቢሆን መጽውቶኛል ብሎ ሲመሰክርለትና ወደ ገነት ሲመለስ ያያል በህልሙ። ከዚህ በኋላ ሳልፈቅድ እንኳን ወርውሬ የመጸወትኩት ምጽዋት እንዲህ ዋጋ የሚያሰጠኝ ነፍሴን ከሞት የሚያድናት ከሆነ አስቤ ፈልጌ በመጸውትማ ምን ያህል ዋጋ አገኝ ይሆን ብሎ ተጸጽቶ እድሜውን ሙሉ ሲመጸውት ኖራል። ያለውን ሀብት ከጨረሰ በኋላ የሚያስደንቀው የዚህ ሰው ምጽዋትን ከፍ የሚያደርገው ሀብት ንብረቱን ጨርሶ በመጨረሻ ሰዎች መተው ነዳያን መተው እርዳን ብለው ሲጠይቁት እኔን ሽጡኝና በባርነት ልገዛ እናንተ በዛ ገንዘብ በልታችሁ ደሩ ብሎ ራሱን ጭምር እስከመሸጥ እንደደረሰ ትርጓሜ ወንጌል ያስረዳል። ስለዚህ ስለ ጽድቅ መራብ መጠማት የሚባለው የመጀመሪያው ለነዳያን ለመመጽወት ለበጎ ስራ ሲባል የምንራበው ረሃብ ነው። በልተን የተረፈንን ብቻ አይደለም ለነዳያን መመጽወት። ይህ ምጽዋት ቢሆንም ግን ፍጹም ርህራሄ ያለው ሊባል አይችልም። በምጽዋት ላይ የሚሰራው ስህተት አንዱ ይሄ ነው። ምንድነው? አንድ ሰው የሚመጸውተው ከተረፈው ከሞላ ወይ ደግሞ ከምግብም ከሆነ ሊመገበው የማይችለው የተበላሸውን መርጦ አይደለም መመጽወት ያለበት።